ከመጥፎ ልምድ ጋር የተያያዘ አንድ ወግ ላጫውታችሁ። አንድ ወንደላጤ ብቻውን ቤት ተከራይቶ ይኖራል። እናላችሁ ማታ ማታ በሚተኛበት ጊዜ አፍጣጭ ገላማጭ የለኝም ብሎ ያለ ከልካይ ሲፈሳ ይሄ ነገር ልምድ ይሆንበትና ሌሊት ተኝቶ ሲያንዟርጠው ያድራል። እናላችሁ አንድ ቀን ከጓደኛው ጋር አንድ ሁለት እያሉ ይቆዩና ሲመሽባቸው የጓደኛው ቤተሰብ ቤት ለማደር ይሄዱና አጅሬው ሶፋው ላይ እንዲተኛ ይሆንና ጋቢውን ተከናንሞ ለሸብሎ ሳለ ሰው እንዳለ ተሰብስቦ ቁጭ ብሎ እሱ የፈሱን ክላሲካል ይጀምሯል። ሰዎቹ ቁጣም መሳቀቅም ይዟቸው ሲመለከቱት አጅሬው ድንገት ከእንቅልፉ ብንን ሲል ራሱን በሰዎች ተከቦ ያገኘዋል። ምን ውስጥ ይግባ? ምን ዋጠው? በጋቢው ለመሸፈን ይሞክራል። የማይሆን ነው፣ የሚያደርገው አጣ። እናላችሁ ከዛች ዕለት ጀምሮ ሽንት ቤት ራሱ ሲፈሳ ይሸማቀቅ ጀመር። እና ምን ለማለት ነው? አንዳንዴ ልምድ የምናደርጋቸውን ነገሮች ቆም ብለን ማሰብ ይኖርብናል።